በጥመት ላይ ጠራናችሁ እኛም ጠማሞች ነበርን በመጀመሪያውም ይሏቸዋል። ከዚያስ አላህ ምን አለ? ስለዚህ እነርሱ በዚያ ቀን በቅጣቱ ተጋሪዎች ናቸው አለ። ሁለቱም አብረው ነው የሚቀጡት አለ። ማንም ሚድን የለም። እኛ በአመፀኞች ሁሉ እንደዚሁ እንሰራለን አለ። ለምንድን ነው በዚህ ገሃነም ውስጥ ታዲያ እንዲገቡ የሆኑት ሁላቸውም? አሁን ምክንያቱ እዚህ ጋር ነው። በቃ 35 ላይ እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበሩ አለ። አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የለም የሻሃዳ ቃል በሚባሉ ጊዜ ይኮሩ ነበር። ይሄ እውነት ከመናገር ይሄን እንዳይቀበሉ ካደረጋቸውም ነገር አንደኛው ምንድን ነው? ቀጥታ ወቀሳቸው ነቢዩ መሐመድ ላይ ነበር ይለናል። ልክ ዛሬ ሰዎች እስላምን ተረድተው እንዴት ብዬ እስልምና እቀበላለሁ? መሐመድ የ9 ዓመት ልጅ አግብቶ እንዴት ብዬ እስልምና እቀበላለሁ? መሐመድ እንደዚህ ሆኖ ነው አይደለ? ያው አላህ ተናገረው ከወዲሁ በቁርአን ላይ ምን አለ? እኛ ለእብድ ባለቅኔ ብለን አማልክቶቻችንን የምንተውነን ይሉም ነበር አለ። አሁን የመካ ሰዎች ይናገሩት የነበረ ነው ይሄ። እኛ ለዚህ ለእብድ እያሉ ይሰድቧቸው ነበር። ለአንተ ባለቅኔ እያሉ ቁርአንን እንደ ቅኔ እያደረጉ ያንቋሹ ነበር። ለዚህ ላንተ ብለን እንዴት ነው አማልክቶቻችንን የምንተው እያሉ ይሳለቁበትም ነበር በነቢይ ላይ አለ። አያችሁ። ከዚያስ አላህ ታዲያ ስለ ነቢዩ መሐመድ ማንነት መሰከረ። ቀጥሎ ምን አለ? አይደለም እውነቱን ሃይማኖት አመጣ አለ። አይደለም እውነቱን ሃይማኖት ነው አመጣላችሁ መሐመድ፣ መልእክተኞቹንም እውነተኝነታቸውን አረጋገጠ አለ። አያችሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛውን ሃይማኖት ይዘውላችሁ መጡ። ሌላስ የቀደሙትንም ነቢያቶች ሁሉ አረጋግጠውላችኋል። ያው አዲስ ሌላ መንገድን ይዘውን አይደለም የመጡት፣ ነቢያቶችንም አረጋግጠዋል ይላል። አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ዳዊት፣ ኢዮብ፣ ሰለሞን፣ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ክርስቶስ እነዚህ ሁሉ የቀደሙኝ መልእክተኞች ናቸው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እሺ እንቀጥል። ከዚህ አላህ ምን አለ? ለካህዲያኖች ምን አላቸው? በስተመጨረሻ እናንተ አሳማሚውን ቅጣት በእርግጥ ቀማሾች ናችሁ አለ። ከዚያስ ትሰሩትም የነበራችሁትን እንጂ ሌላን አትመነዱም አለ። ያ ሰላም፣ ትሰሩትም የነበራችሁትን እንጂ ሌላን አትመነዱም አለ። አሁን ደግሞ ስለ ካህዲያኖች ከተናገረ በኋላ ስለ አማኞች ይናገራል። ምን ይላል? ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ከዚያስ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ከዚያስ ፍራፍሬዎች ያሏቸው እነርሱም የተከበሩ ናቸው አለ። ማለት በገነት ውስጥ የሚያገኙትን ጸጋ ይዘረዝርላቸዋል። እነርሱም በክብር የተከበሩ ናቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። የት ይሆናሉ? በድሎት ገነቶች ውስጥ ይሆናሉ አለ ስለ አማኞች ቀጥሎ ሲናገር እና ይሄን ይመስላል። እና ካህዲያኖች መሪዎችና ከመሪዎች የሚከራከሩትን ክርክር አላህ ሱብሓነሁ ወተዓላ በገሃነም ውስጥ በዚህ መልኩ አቅርቦታል። እሺ ወንድም አመሰግናለሁ። ጥያቄ ይቀጥላል ወደፊቱ። አይሽ እሺ ወርሃባሽ ልጆች ጃስሚን እና ዩቲ ያሉ ፎሎ አድርጓቸው። ማሄር አለ። ቀጥሉ። ባረከላሁ ፊኩም። እኔ እዚህ አዛን ብሏል፣ ወደ መስጂድ ልሄድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖች ካላችሁ ማንኛውንም ጥያቄ ጠይቁ፣ አስተናግዳቸው ነበረኝ። እሺ ጥያቄ ምንድን ነው? እሺ ቅድም እየሰማው ነበር ስትናገር ኤል የሚለው ቃል ከቁርአን በፊት የአላህ መጠሪያ ስም ነበረ ብለሃል እና እንዴት ታየዋለህ? እሱ ስም ኢሳይያስ 6:5 ላይ ለሚወለደው ወንድ ልጅ ስም ሆኖ ተሰጥቷል እና ከዛ ቃል አንጻር እንዴት ታየዋለህ? እስቲ ይሰየሙበት ነበር። ነቢያቶች ሁሉ ይሰየሙበታል። ኢልያስ ወማን ነው ገብርኤል፣ ሚካኤል፣ ኡራኤል እየተባሉ መላእክቶች እንደሚሰየሙት ኢዩኤል ምናምን እየተባሉ ይሰየሙበታል። የአምላክ ስም ከዚያ ይገባል። ኢስማኤል፣ አማኑኤል ቢባልም ችግር የለውም። ገብተዋል። ኢስማኤል አምላክ ይሰማል እንደማለት ነው። ኢስማኤል ማለት እንግዲህ ኢስማኤል አምላክ ነው ማለት አንችልም። ነገር ግን አምላክ የአጋርን ድምጿን ስለሰማት ያንን ልጇን ስለተሰጠች ኢስማኤል አለይሂ ሰላምን በዚያ የተሰየመለት የሆነ ስሙ ነው። አሁንም በዚያ ላይ ለምሳሌ እንዳው እርሱ አማኑኤል የሚለው ለኢየሱስ ክርስቶስ ነው ብንል እንኳን አምላክ በእርሱ በኩል ከእኛ ጋር መሆኑን የሚገልጽ መሆኑን ቢሆን ትርጉሙ ችግር የለውም። አዎ አምላክ በነቢያቶች በኩል ይኖራል። በነቢያቶች በኩል ጸጋውን ማድረጉ ማለት ነው። በነቢያት በኩል በመሲሁ በኩል ይፈውሳል። በመሲሁ በኩል የታመሙትን የሞቱትን ያስነሳል። ማየት የተሳናቸውን ይፈውሳል። በመሲሁ በኩል ትምህርቱንም ይሰጣል።
የምትሰሙት ትምህርት የእኔ ሳይሆን የላከኝ አምላኬ ነው፣ በእኔ በኩል የሚሰራውም አምላኬ እያለ ኢየሱስ ክርስቶስ እንደተናገረው ማለት ነው። ስለዚህ ትርጉሙ ችግር የለውም። ለእሱ ቢሆን ራሱ አማኑኤል የሚለው ክርስቶስ ቢሆንም አምላክ በእርሱ በኩል ስራውን መስራቱን የሚገልጽ ነው፣ በነቢያቶች በኩል እንደሚሰራ ሁሉ ማለት ነው። ይሄ ነው። ልትወጣ ነው ምስል። በቃ ሌላ ጊዜ እንቀጥለዋለን። ሰምቻለሁ። አይ መርሐባሽ ማሄር አለ። እሱ ችግር የለውም። እኔም መስጂድ ሊገባ ነው። በቃሽ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።